ይሄ ታምረ ማርያም ነው። ያመቱ ነው 500 ሺህ። ይሄኛው ታምረ ማርያም ይባላል። ማዘጋጀው ከፍየል ብርሃን ነው። ራሴን ማዘጋጀው እንደ ትውልድ ሳይሆን የድሮ አባታችን የኢትዮጵያውያን ታሪክና ይዘት በመያዝ ነው የሚሰራው። ዲያቆን ይባላለሁ። የመጣሁት ሰለሜ ክፍለ ከተማ 06 ወረዳ ነው። የምሰራው ብርሃና ነው። ብርሃና የምሰራው እንደ ዛሬው እንደ ትውልድ ሳይሆን የድሮ አባታችን የኢትዮጵያውያን ታሪክና ይዘት በመያዝ ነው የምሰራው። ይሄ ጥቁር ቀለም ይባላል። ይሄ ቀይ ቀለም ይባላል። የማዘጋጀው ከእጽዋት ነው። ይሄ ፊደል ይባላል። የኢትዮጵያውያን የመጀመሪያው ገድለ ጊዮርጊስ ነው። ይሄኛው ታምረ ማርያም ይባላል። ይሄ ታምረ ማርያም አመት ይፈጃል። አንድ አመት ቆዳ 140 ቆዳ ፈሽቶ እና በጣም ትልቅ መጽሐፍ ነው እንደምታዩት። ይሄ ስንክሳር ይባላል። የ10 ወር ነው የፈጀው የስንክሳር የመንፈቁ ነው። ድምር 1 አመት ከ4 ወር ነው የፈጀው። ቆዳውን ለመስራት መጀመሪያ ቆዳውን አመጣለሁ፣ እነክራለሁ። ነክርና ያንን እወጥረዋለሁ። እወጥርና በቢላ ስጋውን አወጣለሁ። ስጋውን ካወጣው በኋላ በማጠቢያ ድንጋይ አሸዋለሁ። ውሃ እያረኩ ካሸው በኋላ እሱን ዙሬ በቢላዋ አጸደዋለሁ። ያን ሲጠራልኝ ነጭ ሲሆን ያን እንደገና ሁለተኛ አሰጣና አደርቀዋለሁ በፀሐይ ካደረኩ በኋላ እፈቀዋለሁ በመጥረጊያ ከፋፍኩ በኋላ ሲጸዳ ሁለቱንም እንደገና አጠዋለሁ። አጥብና ከጨረስኩ በኋላ ትልቁን በትልቅ ትንሹን በትንሽ እየቀረስኩ ወደ ብርሃናነት ቀይረዋለሁ። ግን አስምሬ ወደ ጽሑፍ ቀይረዋለሁ። እንደ ሳይዙ እንደ ትልቅና እንደ ትንሽ ሲፈልግ በትንሽ ቅጽ አለ የራሴ ማውጫ በትንሽ ቅጽ ለካና ወጣና በትንሽ ሳታ ጉል ካለ በጉል ረቂቅ ካለ በጉል ለረቂቅ ማለት ነው። እንደየሰው ፍላጎት ይሄን አመት ነው። አንድ አመት እሺ። ይሄን 10 ወር 1 አመት ከ10 ወር ማለት ነው። ያው በስልክ እየደወለ የፈለገውን ማሰራት ይችላል። የሰራሁትን ያያይ መጥቶ ወሰድ ይችላል። ዋጋው ይሄ ታምረ ማርያም ነው። ያመቱ ነው 500 ሺህ። ይሄ ስንክሳር ነው። የመንፈቁ ነው 300 ሺህ ነው። ሁለቱ በአንድ ላይ 600 ሺህ። 09 18 09 51 33 09 18 09 51 33 በዚህ ደውሎ የፈለጉ ማሰራት ይችላሉ። የተሰራ መውሰድ ይችላሉ። የተሰራልኝ ግብረ ሕማማትም አለ፣ ወንጌልም አለኝ። ብዙ መጻሕፍት ገድላት የተጻፈው ገድለ ተክለ ሃይማኖት ማለት ሌሎች ጽሑፍት ነው። ይሄ በረቂቅ ነው የተጻፈው። ይሄ ታምረ ማርያም ይባላል እና በማዕከላዊ ነው የተጻፈው። ይል ማለት ይሄን የመሰለ ይሄ ፊደሉ ጉል ነው። ይሄም ለ8 ወር ይፈጃል። ይሄን ጥቁሩን ቀለም ለማወቅ ቀዩን ለማወቅ ብዙ ጊዜ ይፈጃል። ካልወካ የመልቀስ ጸባይ አለ። ካወካ ግን ይጨብጣል። እንዲሁም መብቃቱ ሲታወቅ የማውጫውን እንጨት ይዘዋል። እንደዚህ ሳብሮ ግን ሳር እየተሰበው አብሮ ይነሳል። መውካቱ ሲታወቅ ካልወካ ግን ዝም ብሎ ልቅ ያደርጋል። ቀዩ እንደዚህ ሆኖ ካወካ ይዘዋል። ካልወካ ይለቀዋል ማለት ነው። እና አይለቅም። አሁን ከብራናው ላይ አይለቅም። ምን ያህል ጊዜ ወካ? ምንም አይለቅም። ጥሩ ነው ከወካ አይለቅም። ግን ለምሳሌ እጽዋቶችን ሰብስቦ ሳያወኩ ዝም ብሎ ከተውት በስምንት ወርም አይወካ። በየነት መውካት አለበት። መንቀሳቀስ አለ። ያማሰሩ ማውካት እንደዚያ ሲሆን በአጭር ጊዜ ይወካል። ዝም ብሎ ከተው ግን አይወካም፣ ይደርቃል። መስሪያ ቦታ ወረዳ 06 ነው የምሰራው። ቤት ውስጥ ነው የምሰራው እና ባልና ትንሽ ማመልከቻ አለው እና እነሱ ናቸው ማመልከቻው። ለዚህም ዲቪዥን ያሳተፉኝ እነሱ ናቸው። የሚያገኙ ወረዳ 06 በዚህ ስልክ ደውሎ ማግኘት ይችላል። ስልኩን ድጋሚ ነው 09 18 09 51 33። እሺ እናመሰግናለን።